ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምትሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተማማርን ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ምርጥና ድንቅ የሆነ አዲስ የቢዝነስ ፕላትፎርም ይዤላችሁ መጥቻለሁ። ይህን የቢዝነስ ፕላትፎርም ሁላችሁም ቪዲዮ እስከ መጨረሻው በማየት በመጀመር ቤታችሁ ቁጭ ብላችሁ ወይም ደግሞ በማንኛውም ቦታ ቁጭ ብላችሁ በያዛችሁ ስልክ ወይም ደግሞ ኮምፒውተር ዋይፋይን ወይም ኢንተርኔትን በመጠቀም የዕለት ገቢ ማግኘት ወይም ደግሞ ገንዘብ መስራት ትችላላችሁ ማለት ነው። ይህንን ፕላትፎርም እንዴት ገንዘብ መስራት እንደሚቻል ከመጀመሪያው እስከ መጨረሻው በዚህ ቪዲዮ ታያላችሁ ማለት ነው። ቀጥታ ፕላትፎርሙን የምናገኘው ወደ ቴሌግራም አፓችሁ ትገባላችሁ ማለት ነው። ወደ ቴሌግራም አፓችሁ ከገባችሁ በኋላ አንዴ ክሊክ እንዳደረጋችሁ የሰርች ባሩ ላይ ዩፒ ቴክኖሎጂ ብላችሁ ትጽፋላችሁ ማለት ነው። ዩፒ ቴክኖሎጂ ብላችሁ እንደጻፋችሁ በመጀመሪያ የምታገኙት ይህ ቻናል የቴሌግራም ቻናላችን እዚህ ላይ ሊንኩን ስክሮል በማድረግ መጀመሪያ የምታገኙት ማለት ከታች የምታገኙት ሊንክ ይሆናል ማለት ነው። ይህንን አንዴ ክሊክ እንዳደረጋችሁ ቀጥታ በዚህ መንገድ ሊንኩን ታገኙታላችሁ ማለት ነው። ስለዚህ ይህንን ሊንክ አንዴ ክሊክ አድርጋችሁ እንደገባችሁ ሳይን አፕ ወይም ደግሞ ሬጂስተር ታደርጋላችሁ። አንዴ ክሊክ አደርጋለሁ ማለት ነው። አንዴ ክሊክ እንዳደረኩኝ ቀጥታ በዚህ መንገድ ዌብሳይቱ ይከፍትልኛል ማለት ነው። በዚህ መንገድ ከከፈተልኝ ቀጥታ ኢትዮ ቴሌኮም ከሆነ 9 ብላችሁ ትጀምራላችሁ። ስልካችሁን ታስገባላችሁ ፎን ነበር ማለት ነው። ከዛ ሳፋሪኮም ከሆነ ደግሞ 7 ብላችሁ ታስገባላችሁ። ምክንያቱም ካንትሪ ኮድ እዚህ ላይ ስላስቀመጠልን 251 ብሎ ቀጥታ 9 ብላችሁ ስልካችሁን ትጀምራላችሁ። ስልክ ቁጥራችሁን እዚህ ላይ ታስገባላችሁ ማለት ነው። 9 ብላችሁ ሳፋሪኮም ከሆነ ደግሞ 7 ብላችሁ ታስገባላችሁ። ከዛ ወረድ ብሎ ምንድነው ቬሪፊኬሽን ኮድ በእያንዳንዱ ያው የተለያየ ቬሪፊኬሽን ኮድ ነው የሚሰጣችሁ። ቀጥታ አፑን እንደከፈታችሁ ይህንን ቬሪፊኬሽን ኮድ ቀጥታ ታስገባላችሁ ማለት ነው። ቪዚብል ካልሆነ ክሊክ ስታደርጉት እንትን ይላል። የራሳችሁን ይህንን ኮድ በትክክል እዚህ ላይ ታስገባላችሁ ማለት ነው። ከዛ የማይጠፋችሁ አንድ ፓስዋርድ ከ6 ዲጂት በላይ የሆነ እዚህ ላይ ፓስዋርዳችሁን ታስገባላችሁ ማለት ነው። ፓስዋርዳችሁን በትክክል ካስገባችሁ በኋላ ኢንቫይቴሽን ኮድ መስጠትም አለመስጠትም ትችላላችሁ። ምክንያቱም ኦፕሽናል ስለሆነ እዚህ ላይ ማለፍ ትችላላችሁ። ከዛ በኋላ ምን ታደርጋላችሁ? ሳይን አፕ የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። ነገር ግን እኔ እየተጠቀምኩበት ስለሆነ ቀጥታ ሎጊኢን ብዬ እናያለን ማለት ነው። ሎጊኢን እለዋለሁ። ኦኬ በዚህ መንገድ ይመጣል ማለት ነው። ስለዚህ ቀጥታ እኔ ሳይን አፕ ብዬ እገባለሁ ማለት ነው። ኦኬ ስልክ ቁጥሬንና ቀጥታ ፓስወርድን አስገብቻለሁ። ሎጊን ይለዋለሁኝ። ሎጊን እንዳልኩትኝ በዚህ መንገድ ያመጣልኛል። እናንተ ምናልባት ልክ እንደጀመራችሁ ስለሆነ ሳይን አፕ እያደረጋችሁ ስለሆነ ግሩፕ ቻናላቸውን ትቀላቀላላችሁ ማለት ነው። ግሩፕ ቻናላቸውን ቻናል ወይም ግሩፕ የሚለውን ክሊክ ታደርጋላችሁ። ከዛ ቻናላቸው ጋር አዳዲስ መልእክቶች ወይም አዳዲስ ህጎች ሲሻሻሉ ቻናሉ ላይ እዛው በትክክል ያሳያል። ያንን በማየት ቀጥታ መጀመር ትችላላችሁ። እንግዲህ ይህ ፕላትፎርም የጀመረው ማርች 11 2025 ነው። ሬጂስተር ቦነስ 120 ብር ይሰጣል ማለት ነው። በሶስተኛ ደረጃ ኢንቨስትመንት ኢኩዊፕመንት ኢንካሚንግ ኦርዲናሪ ይላል። ፕሮዳክት ኤንድ ቪአይፒ ፕሮዳክት ሜክ መኒ ኤቭሪዴይ ይላል። በየቀኑ እንግዲህ ኢንቨስት በማድረግ የቀን ገቢያችሁን እንትን ማለት ትችላላችሁ ማለት ነው። ሃይ ኮሚሽን ሪተርን አለው። እንግዲህ ኮሚሽን ከአንድ ተጠቃሚ 25% ኮሚሽን ታገኛላችሁ ማለት ነው። በዚህ መንገድ ገቢ ማግኘት ትችላላችሁ። ቪአይፒ 5ኛ ቪአይፒ ዴይሊ ሳይን ኢን ከሆነ ከ4 ብር እስከ 400 ብር ዴይሊ የቪአይፒ ሪዋርድ ማድረግ ትችላላችሁ ማለት ነው። በዚህ መንገድ መስራት ትችላላችሁ። ስለዚህ ቀጥታ ኤክስ ብዬ ወጣና በዚህ መንገድ ያመጣልኛል ማለት ነው። ከላይ የምትመለከቱት ሪቻርጅ አለው ዊዝድሮ አካውንት እና ሰርቪስ ሚል አለ ማለት ነው። ከታች ደግሞ ከታች ቶፕ ባሩ ላይ መጨረሻ ስታዩት ማለት ነው 5 ዋና ዋና ነገሮች አሉ። ያ ማለት ምንድነው? እዚህ ላይ ለምሳሌ ሆም አለ፣ ከዛ ኢንቨስት አለ፣ ከዛ ቲም አለ፣ ኦርደር አለ፣ ማይን አለ። እነዚህን
5 ነገሮች የራሳቸው ጥቅም አላቸው ማለት ነው። እንደ አስፈላጊነቱ አሁን ማሳያችኋለሁ። ቀጥታ ያው አካውንታችን ላይ ይሄደናል። ቀጥታ ምንድነው ቦነሷን ለማግኘት ከ4 ብር እስከ 400 ብር ይሰጠናል አይደል? ሪዋርድ የሚለውን አንዴ ክሊክ አደርጋለሁኝ። ሪዋርድ የሚለውን አንዴ ክሊክ እንዳደረኩኝ በዚህ መንገድ ያስገባኛል ማለት ነው። ስለዚህ ሪሲቭ ዴይሊ ዌጅ የሚል አለ። ስለዚህ እሷንን አንዴ ክሊክ እንዳደረጋችሁ ያው ቪአይፒ 1 ቪአይፒ 2 ቪአይፒ 3 ራሱን የቻለ መጠን ስላለው እንደ ኢንቨስት እንዳደረጋችሁበት መጠን ነው የሚሰጣችሁ። ይህንን አንዴ ክሊክ እንዳደረጋችሁ ያሳያችኋል፣ ይሰጣችኋል። ግን ከአሁን በፊት ያው ሪዋርድ ስላደረኩትኝ ቀጥታ ከ24 ሰዓት በኋላ ነው የሚሰጠኝ ማለት ነው። ከ24 ሰዓት በኋላ ነው የሚሰጠኝ። በዛ መንገድ የዕለት ገቢያችሁን እዚህ ላይ የተሰጣችሁን ሪዋርድ ማግኘት ትችላላችሁ። ከዛ በተጨማሪ እንዴት ነው ኢንቨስት ማድረግ የምንችለው ወደሚለው እንግዲህ በሁለት መንገድ ገንዘብ መስራት እንችላለን እዚህ ፕላትፎርም ላይ። አንደኛ ኢንቨስት በማድረግ፣ ሁለተኛ መጨረሻ እነግራችኋለሁ በሁለተኛ ደረጃ ገንዘብ የምታገኙበትን ሚስጥር ወይም ደግሞ ሲስተም ማለት ነው። ስለዚህ በመጀመሪያ እንዴት ነው ኢንቨስት የምናደርገው፣ ኢንቨስት ስናደርግ ከስንት እስከ ስንት ነው የሚለውን እያንዳንዱን በቅደም ተከተል ተከታተሉኝ ማለት ነው። በቀጥታ ምን እናደርጋለን፣ ኢንቨስት የሚለውን ይህን አንዴ ክሊክ እንዳደረግነ ቀጥታ ያስገባናል ማለት ነው። ከቪአይፒ 1 እስከ ቪአይፒ 8 በቅደም ተከተል አስቀምጦልናል ማለት ነው። እንግዲህ የመጀመሪያው ወይም ደግሞ የምንጀምረው ከቪአይፒ 1 ሲሆን 680 ብር ይጀምራል እስከ 100 ሺህ ብር ማለት ነው። እስከ 100 ሺህ ብር ኢንቨስት ማድረግ ይቻላል። ስለዚህ እናንተ አቅማችሁ በፈቀደው በምትችሉት መጠን ሪስክ ቴከር ሆናችሁ መጀመር ትችላላችሁ ማለት ነው። እኔ ለምሳሌ ቪአይፒ 2 ነው የጀመርኩት፣ በ1300 ብር ነው የጀመርኩ። ያው እንደምታዩት ለ58 ቀን ይቆያል ማለት ነው። ለ58 ቀን ይቆያል። ኖርማሊ የዕለት ገቢዬ ከ236 ብር ያላነሰ ዴይሊ ይገባልኛል ወደ አካውንቴ ማለት ነው። ወደ አካውንቴ ይገባልኛል። እሱንን ይጠቀማለሁ። ማሳደግም ትችላላችሁ። መጀመር የሚቻለው በዝቅተኛ 680 ይሆናል። የዕለት ገቢያችሁ 113 ብር ይሆናል። ቶታል ኢንከማችሁ 6554 ብር በኢትዮጵያ ብር ይሆናል ማለት ነው። ከዛ በቪአይፒ 2 ያው በነገርኳችሁ ልክ ነው 1300 ብር ኢንቨስት እንዳደረጋችሁ ዴይሊ ኢንከማችሁ 236 ብር፣ ቶታል ኢንከማችሁ 13688 ብር ይሆናል። ቪአይፒ 3 ደግሞ 2500 ብር ኢንቨስት አድርጋችሁ 500 ብር ዴይሊ ኢንከም ወይም የዕለት ገቢያችሁ ይሆናል። ቶታል ኢንከማችሁ ወይም ቶታል ገቢያችሁ እስከ 58 ቀን 29000 ብር ይሆናል ማለት ነው። በ5000 ብር ወይም ቪአይፒ 4 5000 ብር ነው ኢንቨስት ብታደርጉ የዕለት ገቢያችሁ 1063 ብር ይሆናል። ቶታል ኢንከማችሁ 61654 ብር ይሆናል እስከ 58 ቀን ማለት ነው። ስለዚህ የመጨረሻው ቪአይፒ 8 100 ሺህ ብር ነው። ኢንቨስት ብታደርጉ 100 ሺህ ብር የዕለት ገቢያችሁ 28571 ብር፣ ቶታል ኢንከማችሁ 1,657,118 ብር ቶታል ኢንከማችሁ ይሆናል። እስከ 58 ቀን እንደሚቆይ ላይ ያሳያል። በዚህ መንገድ የዕለት ገቢያችሁን ማግኘትና መሰብሰብ ትችላላችሁ ማለት ነው። ይህንን ካደረግነ በኋላ እንዴት ነው ኢንቨስት ማድረግ የምንችለው ወይም ሪቻርጅ የምናደርገው እንዴት ነው የሚለውን ለማየት ቀጥታ ሚ የሚለውን አንዴ ክሊክ እናደርጋለን ማለት ነው። ሚ የሚለውን አንዴ ይሄንን ክሊክ አደርጋለሁኝ። ይሄንን ክሊክ እንዳደረግሁ በዚህ መንገድ ይመጣልኛል። ሪቻርጅ የሚለውን አንዴ ክሊክ አደርጋለሁ ማለት ነው። ሪቻርጅ የሚለውን ክሊክ እንዳደረግሁ እንደምትመለከቱት በዚህ መንገድ ያመጣልኛል። ያው እኔ አሁን ዛሬ አውጥቻለሁኝና እዚህ አካውንቴ ላይ ያለው አካውንት ባላንስ 1 ብር እንደሆነ ያሳያል። 100 ሪቻርጅድ ሪከርድ ይላል። በዚህ መንገድ ያሳየኛል። ከ600 እስከ 100 ሺህ ብር እዚህ ላይ ኢንቨስት ማድረግ እንደምንችል እንደምትመለከቱት እዚህ ላይ ያሳየናል ማለት ነው። ስለዚህ እናንተ በችሎታችሁ ወይም አቅማችሁ በፈቀደው መጠን ኢንቨስት ማድረግ ሪቻርጅ ማድረግ ትችላላችሁ። 680፣ 1300፣ 2500፣ 5000፣ 10000፣ 25000፣ 50000 እና 100000 ይላል። እንግዲህ ለምሳሌ በ1300 ኢንቨስት ማድረግ ብፈልግ ቀጥታ ይሄን 1300 ለነካሁት እዚህ ላይ የቲቪ ብሎ ከታች ይጽፍልኛል ማለት ነው። በትክክል ማስቀመጤን እዚህ ላይ ይጽፍልኛል። ከዛ ቻናል 1 ቻናል 2 እና ቻናል 3 ይላል። ያው ቻናል 1 ላይ ራይት አድርጌያለሁኝ አድርጎልኛል ራሱ ባይ ዲፎልት። ከዚያ ሪቻርጅ ማለት ይጠበቅብኛል።
ሪቻርጅ እለዋለሁኝ። ሪቻርጅ እንዳልኩት በዚህ መንገድ ይመጣልኛል። ቀጥታ ወዴት ነው ትራንስፈር ማድረግ የሚገባኝ የሚለውን ቀጥታ እዚህ ላይ የሚልክልኝ ሰውዬ ስም አለ። ከዛ በመቀጠል እዚህ ላይ አካውንት አለ። ስለዚህ በዋናነት ይህን ከያዝነ የብሩ መጠን እዚህ ላይ 1300 ብር ይላል። በንግድ ባንክ ወይም ደግሞ በሲቢ ብር እንደሆነ ያሳየናል ማለት ነው። ስለዚህ ቀጣይችንን የአካውንት መጨረሻ ላይ ያለችዋን ኮፒ አደርጋታለሁ። እችን ኮፒም ትለዋን አንዴ ክሊክ እንዳደረግ ትራንስፈር የሚለውን አንዴ ክሊክ በማድረግ ይህንን ትራንስፈር የሚለውን አንዴ ክሊክ አደርጋለሁ። ይህንን ክሊክ እንዳደረግ ያው እንዴት ትራንስፈር ማድረግ እንደምችል ያው ለሁላችሁም ግልጽ ነው ብዬ አስባለሁ። ክሊክ አደርጋለሁ። በድጋሚ አሁንም ክሊክ አደርጋለሁ። ከዛ ትራንስፈር የማደርግለት 1300 ብር ከሆነ 1300 ብር ከዛ ምን አደርገዋለሁ ኮንቲኒው እለዋለሁ ማለት ነው። ኮንቲኒው እለዋለሁኝ። ኮንቲኒው እንዳልኩት የሚመጣልኝን ቀጥታ ስክሪንሻት አደርጋለሁኝ። መክፈሌን ሰክሰስፉሊ ካለኝ ቀጥታ ስክሪንሻት አደርጋለሁ። ስክሪንሻት እንዳደረኩት ቀጥታ ምን አደርጋለሁኝ ኤፍቲአር ብሎ 250 ብሎ ይመጣልኛል ማለት ነው። አይዲ ናምበር እዚህ ላይ ቀጥታ ኤፍቲ ብዬ በካፒታል ሌተር ኤፍቲ ከዛ 250 ኮዶች ተከፈላችሁበት ማለት ነው። እሱንን በትክክል ታስገባችሁ በኋላ ምን ታደርጋላችሁ ከታች የፕላስ ምልክቱን ማለት ነው። ይህንን የፕላስ ምልክቱን አንዴ እንደነካችሁ ቀጥታ ስክሪንሻት ያደረጋችሁትን እንድታስገቡት ያዛል። ለምሳሌ እኔ ስክሪንሻት ያደረጉት ይህ ቢሆን ይህንን ቁጥሩን ከላይ በትክክል ካስገባው ኮንፊርም ፔመንት የሚለውን ክሊክ እንዳደረግ የተወሰነ ፕሮሰስ ሲያደርግ ይቆይና ቀጥታ አካውንታችን ላይ ብሩን ያስቀምጠዋል። እዚህ ላይ ባላንስ ብሎ በትክክል ያስገባነውን ብር ያስቀምጥልናል። ከዛ ካስቀመጠልን በኋላ ምን እናደርጋለን? ማድረግ የሚጠበቅብን ምንድነው? ቀጥታ ኢንቨስት የሚለው ጋር እንገባለን። ኢንቨስት የሚለው ጋር በቀጥታ እንደገባን ብሩን አስተላልፈናል አይደለ? ኢንቨስት የሚለው ጋር እንገባና ለምሳሌ ምን አደርገዋለሁ 300 ነው አይደለ? 1300 ሬንት የሚለውን አንዴ ይህንን ክሊክ አደርጋለሁ። ይህንን አንዴ ክሊክ እንዳደረኩኝ በዚህ መንገድ ያመጣልኛል። በድጋሚ ረንት ነው እለዋለሁ። ረንት ነው የሚለውን እንደነካሁትኝ ቀጥታ ፐርቼዝ ያደርግልኛል ማለት ነው። ይገዛልኛል፣ ፐርቼዝ ያደርግልኛል። እሱን እንደገዛልኝ በቀጥታ ያው ከገዛውበት ቀን ጀምሮ 24 ሰዓት እስከሚሞላ ይቆያል። ዴይሊ ኢንከሜን ያስገባል በ24 ሰዓት ውስጥ ማለት ነው። በዚህ መንገድ መስራት ትችላላችሁ። በሁለተኛና በመጨረሻም አሳያችኋለሁ ያልኩትን ከማሳየቴ በፊት እንዴት ነው የሰራነውን ብር እንዴት ነው ዊዝድሮ ማድረግ የምንችል የሚለውን ላሳያችሁ ማለት ነው። ቀጥታሚ የሚለው ላይ እንደገባነ የሰራነውን ብር ማውጣት የምንችለው ቀጥታ ዊዝድሮ የሚለው ላይ ነው። ከዛ በፊት አካውንት የሚለውን እናስተካክል። አካውንት የሚለውን ክሊክ እንዳደረኩኝ ቀጥታ ስማችሁን ሆልደር ኔም የሚላል አይደለ? ሆልደር ኔም የሚለው ሙሉ ስማችሁን እስከናያታችሁ እዚህ ላይ ትጽፋላችሁ። ስማችሁን ከጻፋችሁ በኋላ ባይ ዲፎልት ሲቢ ብር ራሱ ያስቀምጠዋል። ከዛ ከታች ወረድ ብላችሁ አካውንት ቁጥራችሁን በትክክል ታስገባላችሁ ማለት ነው። ከዛ አካውንት ቁጥራችሁን በትክክል ካስገባችሁ በኋላ ኮንፊርም ትሉታላችሁ። ይህንን ኮንፊርም እንዳላችሁት በራሱ ሰክሰስ ይላችኋል ማለት ነው። በትክክል ማስገባታችሁን ራሱ ሰክሰስ ያደርግላችኋል። ሎድ ያደርግና ይህንን ካደረጋችሁ በኋላ እንዴት ነው ዊዝድሮ ማድረግ የምንችል ወደሚለው ስነድ ቀጥታ ዊዝድሮ የሚለውን ክሊክ እናደርጋለን። ይህንን ክሊክ እንዳደረግነ የአካውንታችሁን ቅድም እዛ ላይ በትክክል ካስገባችሁ እዚህ ላይ ዊዝድሮ የምታደርጉትን የብር መጠን ያስቀምጥላችኋል። ነገር ግን እንዴት ነው ዊዝድሮ ማድረግ የምንችለው የሚለውን እሱን ብሩን ወይም ደግሞ ዊዝድሮ ከማድረጋችን በፊት ሪማይንድ የምናደርጋቸው የሚጠበቁብን ነጥቦች አሉ። አንዱና ዋነኛው 180 ብር ከማቸው ሊሆን ይገባል። በሁለተኛ ደረጃ ያው 15% ይቆርጣል ራሱ ድርጅቱ ማለት ነው ለግብር። ዊዝድሮ የምናደርግበት ሰዓት ከ10 ሰዓት ኤኤም እስከ 5 ሰዓት ፒኤም ዴይሊ ዊዝድሮ ማድረግ እንችላለን። በአራተኛ ደረጃ ደግሞ ከ20 ደቂቃ እስከ 24 ሰዓት ባለው ፕሮሰስ አድርጎ ብራችሁ ይገባል ማለት ነው። ከ20 ደቂቃ ጀምሮ እስከ 24 ሰዓት በ24 ሰዓት ውስጥ ኦልሬዲ ብራችሁ ወደ አካውንታችሁ ይገባል ማለት ነው። ፊል ካደረገ ደግሞ ሄልፕ ሴንተር ላይ ማሳወቅ ትችላላችሁ ማለት ነው። ሄልፕ ሴንተር ላይ ማሳወቅ ትችላላችሁ። በዚህ መንገድ
ዊዝድሮ ማድረግ ትችላላችሁ። እዚህ ላይ የብር መጠናችሁን ከ180 በላይ ስለሆነ 200 ለምሳሌ ቢሆን ከዛ ፓስዋርዳችሁን እዚህ ላይ እናንተ የምታውቁትን ቀጥታ ታስገባላችሁ የራሳችሁን ፓስዋርድ። ከዛ በመቀጠል ምንድነው ዊዝድሮ የሚለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ እኔ ብር ያው እዚህ ላይ ብር ስለሌለው ቅድም ስላወጣሁት ከአሁን በፊት ያው ምንም እንትን አይለኝም። ለምሳሌ ኢንተር ዘ ትራንዛክሽን ፓስወርድ ይላል። ፓስወርድን አስገብቼ ቀጥታ ዊዝድሮ ላይ ፕሮሰስድ ያደርግና የተወሰነ ጊዜ ፕሮሰስ ካደረገ በኋላ ከ20 ደቂቃ እስከ 24 ሰዓት ባለው መካከል ብራችሁ ይገባል። ብዙ አይቆይም፣ ይገባላችኋል የሲስተም ችግር ካልሆነ በስተቀር በ20 በ30 እስከ 1 ሰዓት ባለው ብራችሁ ወደ አካውንታችሁ ይገባል። በዚህ መንገድ የሰራችሁትን ብር ማውጣት ትችላላችሁ። ከዛ በመጨረሻ በሁለተኛ ደረጃ ቅድም እነግራችኋለሁ ያልኩትኝ እንዴት ነው ብር የምንሰራበት ሁለተኛው ሜትድ የሚለውን እሱንን ለማየት ቀጥታ ምን እናደርጋለን? ከታች የምትመለከቱት ቲም የሚል አለ። ይህንን ቲም የሚለውን አንዴ ክሊክ እናደርጋለን ማለት ነው። ይህንን ቲም የሚለውን አንዴ ክሊክ እንዳደረግን በዚህ መንገድ ይመጣልናል ማለት ነው። እንግዲህ ተወደዳችሁና የተከበራችሁ የቻናል ቤተሰቦች ከላይ የምትመለከቷት ሊንክ አለች። ይህችንን ሊንክ ቀጥታ ኮፒ እናደርጋታለን። ይህችን ሊንክ ኮፒ በማድረግ ቀጥታ ኮፒ ታደርጋላችሁ፣ ለጓደኞቻችሁ ኢንቫይት ታደርጋላችሁ። 25% ኮሚሽን ታገኛላችሁ። አንድ ሰው ወደ ቲሙ ወይም ደግሞ ወደዚህ ዌብሳይት ሲቀላቀል 25% እናንተ ገቢ ታገኛላችሁ። ስለዚህ ኢንቫይት እያደረጋችሁ ለጓደኞቻችሁ በዚህ መንገድም ገንዘብ መስራት ትችላላችሁ ማለት ነው። በዚህ መንገድ ገንዘብ መስራት ትችላላችሁ። በመቀጠል እንግዲህ እዚህ ፕላትፎርም ላይ ግልጽ ያልሆነላችሁ ነገር ካለ ማንኛውንም ጥያቄ መጠየቅ ትችላላችሁ። የዚህን ፕላትፎርም ሊንክ ኮሜንት ላይ መጀመሪያ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። እሱን ሊንክ በመንካት ፕላትፎርሙን ማግኘት ትችላላችሁ ወይም ደግሞ መስራት ትችላላችሁ ማለት ነው። ስለዚህ ሀሳብ ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ርዕሰ ጉዳይ እስከምንገናኝ ለዚህ ቻናል ቤተሰብ ያልሆናችሁ በዚህ ቻናል አዳዲስና የቴክኖሎጂ ዘርፎች እንዲሁም አስተማሪ ነገሮች እንዲሁም የኦንላይን ቢዝነስ የምንሰራባቸውን ፕላትፎርሞችና ዌብሳይቶች በየጊዜው የምናቀርብ ሲሆን ለቻናሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብን ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ እያሳሰብኩኝ መልካም ጊዜ፣ ሰላም ሁኑልኝ። ባይ ባይ።